ጌታው መኮንን እባላለሁኝ የቱሊፕ አዲስ ውሃ ማጣሪያ መስራችና ባለቤት ነኝ። እንግዲህ ምርታችን የውሃ ማጣሪያ ነው። ስሙም ያው ቱሊፕ ይባላል። ቱሊፕ ያው ከምንም ጋር የተያያዘ አይደለም። ያው መስራቾቹና ፕሮዳክቱ ኢንቨንተሮች ደቾች በመሆናቸው ደች ሀገር የምትገኝ ፍላወር ቱሊፕ በብቸኝነት ያለች ፍላወር በመሆኗ በዛ ሰይመውታል እና ቱሊፕ ይባላል። ዘርፉ 2011 ነው የጀመርነው። ወደ መጨረሻው አካባቢ እንግዲህ ወደ 12 ዓመት የሆነን ነው ማለት ነው። እንግዲህ ሁላችንም እንደምናውቀው ኢኮመርስ ለሀገራችን በጣም አዲስ ነው። መንግስትም ተቀብለው አሁን ወደ ስራ የገባበት ሁኔታ ነው which is good። ግን እኛ ምን እናደርጋለን? የሶሻል ሚዲያዎችን እንጠቀማለን። ፌስቡክ፣ ቴሌግራም፣ ኢኮመርስን በዛ እናውቃለን። ያለን ግንዛቤ እንግዲህ በአጭሩ ግንዛቤው አለኝ፣ ግን ሀገራችን ላይ አዲስ ነው። እኛም የተከተልነው ፕላትፎርም ቢኖር እንዳልኩ ቀድሜ ፌስቡክን እና የቴሌግራም ቻናሎችን እያደረግን ፕሮዳክታችን እናስተዋውቃለን። የኦንላይን ግብይት እኔ እጠቀማለሁ። የምኖረው ኒውዚላንድ አሜሪካ ነበረ። እንግዲህ ያው እንደምታየው ስለጠናው ነው ቆይቷል። ኦንላይን ግብይትን ፕላትፎርም ፕሮዲውስ ካደረገ የዛ በምኖርበት ሀገር ተጠቃሚ ነኝ። እኛ ጋር ስትመጣ ግን ያው አክሰሱም የለም። አሁን እየተጀማመረ ነው። እንግዲህ አሸዋም አንዱ ጀማሪ በመሆኑ ጆይን አድርገናቸዋል። ልምዴ እንግዲህ ያው አለኝ ማለት እችላለሁ። ያም ከፊት በነበርኩባቸው ሀገሮች የምጠቀምበት ግብይት ስራ ስለሆነ ያለም ባለ በግሌ እንግዲህ ያው አንዳንዴ አሁን እኛ ጋር እንግዲህ በስፋት ሄዶ ስላላየው ይሄ ነው ማለት አንችልም። በሰለጠነው ዓለም ግን ችግር ብትፈጥርም ኦርደር በስተት ብታደርግም ይመለስልሃል። ኮምፕሌን ብታደርግም ፕሮዳክት ዲፌክት ቢኖርም ምንም ያው ኢሹ አይደለም። ስለዚህ በዛ ዙሪያ ላይ ይሄን ያክል ሜጀር ችግር ገጥሞኛል የምችለው ነገር የለም። አሸዋ እንግዲህ ምንድነው አሁን ዲጂታል ማርኬቲንግን መከተል አለብኝ ብዬ እንደ ድርጅት ወሰኛለሁ ከማኔጅመንቱ ጋር። ያንን ስናደርግ እነማን ናቸው እዚህ ዲጂታል ማርኬቲንግ ላይ እየሰሩ ያሉት ብለን አሰስ ስናደርግ አሸዋ እንደሆነ ነው ያገኘነው እና አፕሮች አድርገን በዛ መሰረት ነው እናንተን ያገኘነው። ካገኘን ጀምሮ ያለን ግንኙነትም ጥሩ ነው። እንዳልኩት ያለ ፕሮዳክት እስከዛሬ እንግዲህ የቀረ ፋሽን ልበለው ወይም ልበለው ፕሮዳክት ማስተዋወቅ በጣም አላቀር የሆነው የቴሌቪዥን የሬዲዮ ወይም በቃ ሰዎች ፈልገው መጥተው የግዙኝ አይነት ነገር ላይ ስለነበርን ሴልስ ቮሉማችን በምንፈልገው ልክ አልሄደም። አሁን ግን ምንድነው ማድረግ የፈለኩት? አምራች እስከሆነን ድረስ ምርቱን እስካለን ድረስ ገበያ ላይ ተደራሽ መሆን ስላለብን ተደራሽነታችንን በምን መንገድ እናሰፋለን? አንዱ ሳይ ያው ኢኮሜርስ ነው እየተጀመረ ነው። ከጀመሩት ውስጥ አንዱ እንግዲህ አሸዋ ነው። በዛ መሰረት ፕሮዳክታችንን አስተዋውቀው እንዲሸጡ ዲስካውንት ሰጥተን እኛ ከምንሸጥበት ትስስር ፈጥረን ፕሮዳክት ሰጥተናቸው እያስተዋወቁ እየሰሩ ነው። ስለዚህ አሸዋን በዚህ በርካታ ማለት እችላለሁ 5-6 ጆይን ያደረግናቸው አሉ። አክቲቭ ሆኖ ያገኘሁት አሁን እንደኔ ድርጅት አሸዋ ነው። አጭር ጊዜ በጣም አሸዋን ከተቀላቀልን አንድ ወር ከ15 ቀን በ5 ቀን ነው። ግን በዚህ ጊዜያት ውስጥ መልካም የሚባል ጅምር አይቻለሁ። ጥሩ ነው። በጣም ያበረታታል። እንግዲህ እንዳልኩ ዲጂታል ማርኬቲንግ አንዱ ትልቁ ጥቅሙ እዚህ ጋር ተቀምጠህ የጂኦግራፊ ሳይወስንህ ሰፋ ያለ ቦታ ምርትን ማስተዋወቅ። ያ ማለት ገበያ ላይ ሄጄ ላስተዋውቅ፣ እዛ ሄጄ ምን ላድርግ አትልም። ሰው በቤቱ ተቀምጦ
ሆነ ነገር ሆኖ የሚያይህ የሚከታተል ይሆናል። ስለዚህ አንዱ ትልቁና ጥሩ ሜተድ ነው ብዬ ስላመንኩበት በዚህ ፕላትፎርም ቴክኖሎጂ ማለት የውሃ ማጣሪያ እንድተዋወቅ አሸዋን ጆይን አድርጌያለሁ። እንግዲህ ካጀማመሩ ምንድን ነው የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል እና ጅማሩ ጥሩ ነው። በጣም ብዙ ሰዎች ይደውላሉ። ከአሸዋን የገዛ ነው እንዲህ አይነት ነገር አጠቃቀም ግለጹልን፣ ይሄ ነው ጥያቄዎች ከየት አገኛችሁት እንደዚህ እና አሁን ካሉን በአጭር ጊዜ ካገኘናቸው እንደዚህ አይነት የዲጂታል ማርኬቲንግ ከሚሰሩ የኢኮሜርስ እንትን የአሸዋ እንትን በጣም ሀይ ሆኖ ነው ያገኘሁት እና በጣም የሚያበረታታ ነው። በዚህ ከቀጠሉ በደንብ ቢያስተዋውቁ የአመታዊ ምርት እንትናችን 500 ሺህ ነው። 500 ሺህም በአሸዋ ይሸጣል የሚል እምነት አለኝ በእኔ አሁን ባለው ጅምር ከሄደ። ስለዚህ ኢንከሬጂንግ ነው እነሱንም በዚህ እንዲገፉበት፣ ለሌላም ቴክኖሎጂ ለሌላ ምርቶች እነዚህ ህብረተሰቡን ተደራሽ ቢያደርጉ ምርቱን በተመጣጣኝ ዋጋ ደሊቨሪ ሰርቪስ ጨምሮ እየሰጡ ነው። which is really good። እኛ ጋር እኛን ፈልገው መምጣት አይጠበቅባቸውም። ከኛ የሚጠበቀው ቆንጆ ጥሩ ኳሊቲ ፕሮዳክት ደረጃውን የጠበቀ ማምረት ነው። እነሱ ደግሞ የግብይት ስርዓቱን ይሰራሉ። በዚህ አብረን መስራት እንችላለን ማለት ነው። እንግዲህ እንዳልኩ ነው ቀድሜ እኔ ላምረት በስታት በሰቡን ይስማኝ ወቀኝ ልዳረስ ካለ ሌላ ምንም የተደለው ነው። ወርልድ ወደ ዲጂታል እየሄደ ነው። ስለዚህ እኔ ኤቭሪዋን ወደ ዲጂታል ማርኬቲንግ ቢቀላቀልና ኢኮሜርስ ስታርት ሆኖ ምርቱንና አገልግሎቱን ቢያስተዋውቅ በአጭር በቅርብ ተደራሽ ሆኖ ደንበኛም በስፋት ያፈራል የሚል እምነት አለኝ። እኛ ገበያ ፍለጋ ላይ መሄድ የለብንም። ገብቷል። እንግዲህ አንድ ድርጅት 20%ን ለማርኬቲንግ ያውላል። ስለዚህ እኔ 20% ዲስካውንት ሰጥቼ አሸዋ ኦን ቢሃፍ ኦፍ ሚ ፕሮሞት አድርጎልኝ ቴክኖሎጂን ካስተዋወቀልኝ እኔ ፕሮዳክት ዴቨሎፕመንት ላይ እና ፕሮዳክሽን ላይ ነው ፎከስ ማድረግ ያለብኝ። ስለዚህ ስራህን ካቀለለልህ ምን ትፈልጋለህ? ለእኔ የምመክረው ምክር ምንድነው? ስራ ስለሚያቀል ኢኮሜርስ መከተል አለብን። የሰለጠነውን ዓለም አሁን ወርልድ ሄደበትን እኛም ካለም ተገልለን መኖር ስለማንችል እንግዲህ ዓለም ወደ ሄደበት ወደ ዲጂታል ማርኬቲንግ መቀላቀል አለብን ብዬ አምናለሁ። ሆፕፉሊ ሁሉም ያው ከተላለ የሚል እምነት አለኝ። አዋጭ ስለሆነ እኔም በጣም አመሰግናለሁ። መጣችሁ ከኛ ጋር ለመስራት ፈቃደኛ ሆናችሁ ይህንን ቀረጻ ለማድረግ ስለቻላችሁ አመሰግናለሁ።